ከጠዋት 12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ ነው። 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ማታ 3 ሰዓት ከዛ 11 ሰዓት 6 ሰዓት ከሌሊቱ። እነዚህ ናቸው 7 የተባሉት። ምን አስፈለገ? ሰው ልጅ ይሄን ሁሉ የሚጾም ከሆነ የሚጸልይ ከሆነ ስራውስ እንዴት ነው የሚሰራው ያስብላል አይደል? ብዙ ነገሮችን ማለት ይቻላል። መጀመሪያ ምሳሌዎቹን እንያቸው። ለምንድን ነው በእነዚህ ሰዓት የምንጾመው ምንጸልየው? ለምንድን ነው እንደዚህ ሰው ልጅ ውጥር ማድረግ ያስፈለገው የሚለውን እየዘረዘርን እንሄዳለን። ያለችን ሁሉም ጊዜስ መጸለይ ይችላል አንድ ሰው? አዎ እሱን ነው ማየት ያለብን። ለምሳሌ ጠዋት 12 ሰዓት ብለን እኔ ጠዋት 12 ሰዓት እንግዲህ በማለዳ ዘወትር ወደ አንተ እጸልያለሁ ብሎ ንጉሥ ዳዊት እንደተናገረው ጠዋት ተነስተን እንጸልያለን። ሌሊት ማለት ነው። አዳም የወደቀበት ሰዓት ነው። አዳም በጣም ከባድ ውጥረት የመጣበት ሰዓት፣ ዲያብሎስ መጥቶ ያሰናከለበት ሰዓት ስለሆነ ሁልጊዜ ሌሊት በኪዳን እንድንሄድ ሌሊት 12 ሰዓት ላይ ሄደን ኪዳን እንድናደርስ ተገደናል ማለት ነው። አዳም ከውድቀቱ የተነሳው በክርስቶስ ትንሣኤ እንደሆነ ሁሉ እኛም ደግሞ እንድንነሳ እባክህን ብለን ሌሊት ተነስተን እንጸልያለን። ሌላው ከእንቅልፍ ተነስተን በምንጸልይበት ሰዓት አእምሯችን ነጭ ወረቀት ነው፣ ሪፍሬሽ አድርጓል። በእንቅልፍ ድካሙን አስወግዷል። ልክ ከእንቅልፍ እንደተነሳ ፊትን ታጥበህ ስትጸልይ የክት ጸሎት ነው የምትጸልየው። ቶሎ አእምሮ የመያዝ አቅም አለው። አንዳንድ የመንግስት ሰራተኞች ወይም የግል ድርጅት ያላቸውን ሰዎች ምን ይሉኛል? መምህር ጠዋት ድንገት ሬዲዮ ዘፈን ከሰማኝ ሙሉ ቀን አብሮኝ ይውላል ይላሉ። ሙዚቃም ከሆነ መዝሙርም ከሆነ እንደዛው አእምሮህ ልክ ከእንቅልፍ እንደተነሳ የምትነቃው በመዝሙር ከሆነ ያ መዝሙር ሙሉ ቀን አብሮህ ነው የሚውለው። ለዚህ ነው አባቶች ጠዋት እንድንጸልይ ያደረጉት፣ ጸሎቱ አብሮን እንዲውል ስለተፈለገ ነው። ድንገት እንኳን ስራ በዝቶብህ የ3 ሰዓቱንም የ6 ሰዓቱንም የ9 ሰዓቱንም ባትጸልይ እንኳን የጠዋቱ ጸሎት አብሮህ ይውላል። እያልክ እየዘመርክ ነው የምትውለው ሳታውቀው። ለምን? አእምሮ የሰጡትን ነው የሚያቀብለው። ነጮች ኮንሺየስ አንኮንሺየስ ማይንድ የሚሉት ይሄን ነው። ይሄ ፊት ለፊት ያለው ቅርቡ አእምሮ ለውስጠኛው አእምሮ ያቀብለዋል ይላሉ። እኛ ደግሞ የምንለው ምንድነው? አእምሮና ህሊና ነው የምንለው። እነሱ ናቸው የከፋፈሉት እንጂ ህሊና ዋናው ትልቁ ውስጥ ያለው ድብቁ አእምሮ ነው፣ ፈራጁ ነው። ኃጢአት ስትሰራ ጸጥ ብሎ ይቀር ማነው? ዝም ብሎ ይቀመጥና ልክ ኃጢአት ስትሰራ ይላል። እሱ ድብቁ አእምሮ ነው። ይሄ ፊት ለፊት ያለው አእምሮ ግን ያቀበልከው ነው። ልጠጣ ስትል ጠጣ ይላል። ይሄ ድብቁ አእምሮ የተሰጠውን ነው የሚቀበለው። ይሄ ፊት ለፊት ያለው ግን ስሜት ነው። አድርግ ብላ ጠጣ ምናምን ይላልና ጸሎትንም ላድርግ ብለህ ስትነሳ እሺ ብለህ ስትጸልይ ይቀበላል። ያንን ዘፈንም ከሆነ ይቀበላል። የሰጠኸውን የሚቀበል ከሆነ ምንድነው መስጠት ያለብህ ነው ለአእምሮ። አሁን ምን ልስጠው ብለህ ነው ማሰብ ያለብህ። ክርስቲያን ሁልጊዜ ጠዋት የእግዚአብሔርን ቃል እንደ ምግብ ይሄን መጽሐፍ ብላ ብሎ የተናገረው መጽሐፍ ቅዱስ ስለዚህ ነው ብላ የሚበላ ነው ማለት ነው የእግዚአብሔር ቃል። ሁለተኛው ደግሞ 3 ሰዓት ላይ የምንጸልየው ጸሎት ነው። 3 ሰዓት ላይ ጌታችን ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ድንግል ማርያም ከገብርኤል ብስራት የሰማችበት ሰዓት ነው። እንደገናም ደግሞ ሊፈርድ የሚመጣበት ሰዓት ነው። ሊፈርድ ዓለምን ሊያጠናቅቅ ግንቦት መጋቢት 29 እሁድ ቀን ዓለም የምትጠፋበት ቀን ነው አይደለም? በቤተ ክርስቲያናችን ተጽፏል። የትኛው መጋቢት የትኛው 29 እንደሆነ አይታወቅም እንጂ መጋቢት 29 ዓለም የምትጠፋበት ሊፈርድ የሚመጣበት ቀን ነው። የምጽአት ቀኑ ማለት ነው። አዎ በጠዋቱ 3 ሰዓት እሁድ ቀን ነው የሚመጣው። ስለዚህ ጠዋት 3 ሰዓት በምትጸልይበት ሰዓት ይሄን እያሰብክ እንድትጸልይ ነው። ነብዩ ዳንኤልም ጠዋት 3 ሰዓት ተነስቶ ነበረ የሚጸልየው የነበረው። በአንበሶች ጉድጓድ የተጣለው ዳንኤል ጠዋት ተነስቶ 3 ሰዓት ላይ ይጸልይ ነበረ፣ እግዚአብሔርም ጸሎቱን ይሰማው ነበር ይላል። ይሄ በነግህ ማለት ሲነጋ ማለት ነው 3 ሰዓት ላይ። እንግዲህ ለምንድን ነው በ3 ሰዓት የምንጸልየው? ልክ እመቤታችን ገብርኤል ሊያበስራት እንደመጣ ሁሉ እኔንም መልካም ዜና አብስረኝ እያልክ ነው የምትጸልየው። ሊፈርድ እንደሚመጣ ሁሉ አንደኛ አትፍረድብኝ፣ ሁለተኛ ደግሞ ፍረድልኝ። ፍረድልኝ ማለት ተበድያለሁና እንዲያርገውኛልና ብለህ የምታመለክትበት ነው። በኃጢአት ምክንያት ደግሞ አትፍረድብኝ የምትልበት ሰዓት ነው። በጎቼ በቀኝ ፍየሎች በግራ ብለህ እንዳልክ ሁሉ እኔን ደግሞ በቀኝ እባክህን እንደሆን አእምሮዬን ክፈትልኝ ትላለህ ጠዋት 3 ሰዓት ላይ። እንደተገረፈበት ሰዓት ደግሞ ጌታ ሆይ ለእኔ ስትል ይሄ ሁሉ ጅራፍ አርፎብሃል 6666 ጊዜ 4 ስድስቶች ማለት ነው። ለእኔ ስትል ጀርባ እስኪላጥ ተገርፈሃል፣ ምንም አላጠፋህም። የእኔን ህማም ግን ተሸክመህ ኢሳይያስ 53 ላይ እንዳለው ትንቢተ ኢሳይያስ ላይ ለእኔ ግን ህማሜን ተሸክመህልኝ ተገረፍክ በሊጦስትራ። ሊጦስትራ ማለት ቦታ ነች። አሁን የአካባቢ ስም እንዳለ ሁሉ ሊጦስትራ የተገረፈባት ቦታ ነች። ከሊጦስትራ እስከ ቀራኒዮ ድረስ ያን ሁሉ መከራ የተቀበልከው ለእኔ ነው።
እባክህን ጌታ ሆይ ለእኔ እንደተገረፍክልኝ ሁሉ እኔ ደግሞ ግርፋትህን እያሰብኩኝ እንድሰግድ ብርታት ስጠኝ። አንተ 6666 ጊዜ ስትገረፍ በመለኮታዊ ኃይልህ እንደቻልክ ሁሉ እኔንም ደግሞ አበርታኝ። በስምህ የሚገጥመኝ ፈተና ካለ ክብርህን ለመውረስ የሚያስችለኝ ነገር እስከማገኝ ድረስ ብርታቱን ስጠኝ ትለዋለህ። ስለዚህ የብርታት ጸሎት ይባላል። ግልጽ ነው አይደለ? ከዛ 3 ሰዓት ጸሎቱ ካለፈ በኋላ ደግሞ 6 ሰዓት ትመጣለህ። 6 ሰዓት አጋንንት በጣም የሚሰለጥንበት ሰዓት ነው። በጣም አደገኛ ሰዓት ነው። ጌታችን ኢየሱስ ክርስቶስ ደግሞ የተቸነከረበት ሰዓት ነው። ቅድም ሊጦስጥራ ብያለሁ፣ የተገረፈበት። ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ ምን እያደረገ ነበረ? ያን ተራራ እየወጣ ነበር። እያንገላቱት፣ ወገቡን እየጎተቱ፣ ከኋላ ሲጎትቱት ወደ ኋላ ይወድቃል፣ ከፊት ሲጎቱ ወደ ፊት ይወድቃል። መስቀል ተሸክሞ ነው። ከዛ ደግሞ በጥፊ የመቱትም መስቀል ያደረጉበትም ሁሉ ነገር ያደረጉበትም ደግሞ የሌሊቱ ሰዓት ደግሞ አለ። ሌሊት ነው ይዘው ከሌሊቱ 11 ሰዓትና 12 ሰዓት አካባቢ ላይ ሾካክሊል ያደረጉበት ሰዓት ነው። በጥፊ የመቱበት ምራቃቸውን የተፉበት ሰዓት ነው። ያንን ሰዓት አስበህ ደግሞ ቀን 6 ሰዓት ስታየው እዛ መስቀል ላይ ንጉሥ ሆኖ ታየዋለህ። ለማን ሲል ነው ይሄን ያደረገው ብለህ 6 ሰዓት ላይ እንድታስብ ያደርግሃል። አዳም የተፈጠረው ስንት ሰዓት ነው? 6 ሰዓት ነው። ማን 3 ሰዓት ነው። ጠዋት 3 ሰዓት የተፈጠርኩት በ3 ሰዓት ነውና አንተ ደግሞ 6 ሰዓት ላይ ህይወት የመለስክልኝ። ግልጽ ነው አይደለም? 6 ሰዓት ላይ ለኛ ዋጋ የከፈለበት ጊዜ ነው ማለት ነው። ህማማችንን ተሸክሞ መስቀል ላይ የተወጠረበት ሰዓት ነው። እኛ በክብር ዙፋን ላይ የተቀመጥነው እሱ በመስቀል ላይ ተወጥሮ ነው። እኛ ቆብ መነኮሳትና ካህናት ያን የሚያምር የጳጳሳት ቆብ እንዲያደርጉ ምክንያት የሆናቸው የእሱ የሾህ አክሊል ምክንያት ነው። እሱ የሾህ አክሊል አድርጎ ለእኛ ደግሞ የክብር አክሊል ሆነን ብለህ 6 ሰዓት ላይ መስቀሉን እያየህ ነው የምትጸልየው። ባይዘው 6 ሰዓት ላይ ብቻ አንድ አባት ናቸው፣ አባ አፍጼ ይባላሉ። ከተሰዓቱ ቅዱሳን አንዱ ናቸው። ስነ ስቅለቱን ብቻ እያዩ 6 ሰዓት ላይ ይጸልዩ ነበር። እና ዛሬ እኛ ትውስታ ብለን ፍላሽ ባክ ብለን ወደኋላ እንደምናስታውሰው ራሱ መጥቶ ክርስቶስ ተገለጠላቸው። እንዴት ይሰቅሉት እንደነበረ እንግዲህ ፊልም ብለው ፍላሽ ሰክተህ እንዴት ነው የቆዩ ፊልሞች እንደምታያል አይደል? አምጥቶ ግድግዳ ላይ እንዴት እንደሰቀሉት ያሳያቸው። በዚህ ደረጃ ድረስ ጸሎትን እውን ማድረግ ይቻላልና አባ አፍጼ በረከታቸው ይደርብን። በጣም የሚገርሙ አባት ናቸው። በወቅቱ የነበረውን አምጥቶ አሳያቸው ይላል። በወቅቱ የነበረውን የግርፋቱን ዘመን ማለት ነው። እና 6 ሰዓት ላይ እንደዚህ ብለን የምንጸልየው የተቸነከረበት ሰዓት ነው። እጁ በሚስማር የተቸነከረበት ሰዓት ነው። 5ቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የተባሉ ቅንዋተ መስቀል በእጁ ላይ፣ በእግሩ ላይ፣ በወገቡ ላይ ያረፉበት ሰዓት ነው። ደሙ የፈሰሰበት ሰዓት ነው። ጎኑ በጦር የተወጋው ደግሞ 9 ሰዓት ነው። እና በእያንዳንዱ ሰዓት የራሱ የሆነ ኃይል አለው ነው። 6 ሰዓት ላይ ይሄን እያሰብክ ነው የምትጸልየው። ጌታ ሆይ ለእኔ ስትል ተቸነከርክ፣ ለእኔ ስትል በመስቀል ላይ ነገስክ። አይገባህም፣ ግን ለእኛ ስትል ነው ያደረግከው። እንደ ሰው በአጭር ቁመት በጠባብ ደረት ተወስነ መተህ የድንግል ማርያም ጡት ጠብተህ እንደ ሰው ተመላልሰህ 33 ዓመት ከ3 ወር ቆይተህ እዚች መስቀል ላይ ስራህን ፈጸምክ። ከዚህ በኋላ እኮ ከመስቀል የምትወርደው በክብር እንጂ እንደነበርከው አይደለም። በክብር ነው ከመስቀል የሚወርደው። ስለዚህ ያንን አስበን እንጸልያለን 6 ሰዓት ማለት ነው። 9 ሰዓት ደግሞ የሚገርም ሰዓት ነው። አንደኛ ጌታ ነፍሱን የሰጠበት ሰዓት ነው። ተፈጸመ ያለበት ሰዓት ነው። እነዚህ ቃላቶች በአንተ ህይወት ውስጥ ትልቅ ተጽዕኖ ይፈጥራሉ፣ በእኛ ህይወት ውስጥ ማለት ነው። ለምሳሌ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል አይደለም? በእነዚያ ከ6 ሰዓት እስከ 9 ሰዓት ባሉ ጊዜያቶች ውስጥ ህማማቶቹ ታይተዋል። እመቤታችን ቅድስት ድንግል ማርያምና ዮሐንስ ወንጌላዊ የተገኙበት ሰዓት ነው። እነዚህ 3 ሰዓታቶች ልክ 9 ሰዓት ላይ ግን ነፍሱ ልትወጣ ስትል ዮሐንስ ና ወደዚህ ቅረብ አለው። መስቀል ላይ ሆኖ እንደተወጠረ እንደዚህ እነኋት እናትህ፣ እናቴን ውሰድ አለው። ሰጥቻለሁ እናት አድርጌ። በዮሐንስ ውስጥ እኛ አለን። ወኪል ነው እሱ፣ ወኪል ነው። ይሄንን በራእይ ዮሐንስ ምዕራፍ 12 ላይ ታገኘዋለህ። መጨረሻው ላይ ዘንዶ እመቤታችንን ሲፈትናት ማለት ነው። እዛ ቦታ ላይ የዮሐንስ ወኪልነት ተጽፏል ማለት ነው። ቃሏን ባነባት ደስ ይለኛል። እንዲህ ይላል፣ ዘንዶውም ይላል ሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። ዘንዶ 3 ነገር ነው። ራእይ ዮሐንስ 12:17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን
ክርስቲያኖችን ማለት ነው የሚጠብቁት የኢየሱስ ምስክር ያላቸውን ማተብ ያደረግነው እኛ ምስክር ማለት ማተብ ነው ወይም ሰማዕታት ማለት ነው። ከዘሯ የቀሩትን የድንግል ማርያም ዘሮች ማን ናቸው? በመስቀል እግር ስር እነሆ ልጅሽ የተባለው ዮሐንስ ዘሯ ነው። የኢየሱስ ክርስቶስ ልጅነት በጸጋ ለዮሐንስ ተሰጥቷል። ከዚህ በኋላ ልጆችሽ እነሱም ጨምር ናቸው፣ እኔ ብቻ አይደለሁም ማለት ገብቶሃል አይደል? ጌታን ምናሉት የሆነ ጊዜ ላይ እናትህና ወንድሞችህ ይፈልጉሃል ብሎ ሲሉት ጊዜ እናቴም ወንድሞቼም ቃሌን የሚጠብቁም ጭምር ናቸው ብሎ ተናግሯል። ስለዚህ ከዘሯ የቀሩትን ሲል በመስቀል ላይ የተሰቀለው ክርስቶስ በሰው ማንነት በኩል ከሷ ስጋ ተካፍሏል። የሰውን ዘር ተካፈለ እንጂ የመላእክትን አይደለም እንደሚለው ማለት ነው። ከዛ ዮሐንስ የኛን ማንነት ወክሎ ነው፣ ሪፕሬዘንት ነው፣ ወኪላችን ነው። በዮሐንስ በኩል እናታችን ድንግል ማርያም ተሰጥታናለች። መቼ? ልክ ሁልጊዜ ነው የተሰጠችን፣ ግን እርግጠኛ የሆነው ማህተም ያረጋግጠው በደሙ በስጋው ነው። ደሙ በሚፈስበት በዛ በመስቀል በቀራንዮ ላይ ነው። ስጋው ደግሞ ስንቀበል ምንም እንኳን መለኮት የተዋሃደውን ከድንግል ማርያም ስጋ ከነሳ በኋላ ልዩ የሆነውን ያንን ስጋ ብንቀበለውም ግን ድንግል ማርያምንም በውስጥ በኩል እንደ እናት ታሳቢ ማድረግ አለብን። የተቀበልነው ስጋና ደም የድንግል ማርያም ነው እያልኩኝ አይደለም። የኢየሱስ ክርስቶስ ስጋና ደም የተቀበልነው ግን በታሳቢነት አብራ ተሰጥታለች። እዛ ቦታ ላይ ኑዛዜ አለ። ኑዛዜ ግልጽ ነው። ለምሳሌ አባት ሊሞት ሲል እስቲ ልጆችን ሰብሰብ አድርጉልኝ ተብሎ ካህንም ይመጣል። መኪናውን ለዚህ ለትልቁ ስጡልኝ፣ ቤቱን ለዚች ለትንሿ ልጅ፣ እንትኑን ደግሞ ይሄን ፋብሪካውን ለገሌ እያለ ይናዘዛል አይደል? ሊሞት ሲል አይደል? ጌታችንን መስቀል ላይ ሆኖ እየተናዘዘ ነው። ይሄው እናቴን ሰጥቻለሁ ውሰድ አለው። ከዛን ሰዓት ጀምሮ ይላል ዮሐንስ ወንጌል ላይ የኢየሱስ እናት ዮሐንስ ወሰዳት ይላል። ልክ 9 ሰዓት ሲሆን ጌታችንም ቃሉን ከተናገረ በኋላ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በዕብራይስጥኛ ጮኸ ይላል። ግን ለምን ተውከኝ ሲል ደካማ ሆኖ አይደለም፣ ሰይጣን ዲያብሎስን ለማቅረብ አቅርቦተ ሰይጣን ይሏታል አባቶቻችን። ምንድነው ዛሬ የተፈጸመው? ትልቁ 9 ሰዓት ላይ የሚገርም ተአምር የተፈጸመው ምንድነው? ያኔ አዳምና ሔዋን 7 ዓመት በገነት ሲኖሩ ሰይጣን በምን ላይ መጥቶ ነው ያታለላቸው? በእባብ ላይ። እባብ ደግሞ የዛን ጊዜ የምታምር ነበረች፣ ገላዋ ቆንጆ ነበረ። እንስሳ ነው እንጂ ያዋራኝ ሰይጣን በእባብ ውስጥ አድሮ አዋራኝ ብላ ሔዋን አታስብ። በሚያምረው የእባብ ገላ ውስጥ አድሮ ሰይጣን መጥቶ ሔዋንን እና አዳምን እንዳሳሳታቸው ሁሉ አሁንም ኢየሱስ ክርስቶስ በምታምረዋ በቅድስት ድንግል ማርያም ገላ ውስጥ ተደብቆ ከስጋዋ ስጋ ከደሟ ደም ነስቶ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ሲል ፍጡር መስሎ ታየው ዲያብሎስ። ከርቀት ያይ ነበር። እንዴ አምላክ ነው ብዬ እስካሁን ስሻሸው ስፈራው ለካ ሰው ነው እንዴ ብሎ መጥቶ እንደለመደው የብዙ ነፍሳትን ነፍሳቸውን ሲኦል ስጋቸው መቃብር ማድረግ እንደለመደው መጥቶ ሊቆራኘው ሲል መላእክቶች መጥተው በእሳት ዛንጀር በንፋስ አውታር ወጥረው ያዙት ይላል። ስለዚህ አምላኬ አምላኬ ለምን ተውከኝ ያለው ሰይጣን ጸጋ የተገፈፈ መንፈስ ስለሆነ ማስተዋል አይችልም። እና በድንግል ማርያም ስጋ ውስጥ ተደብቆ ወይም የለበሰው ስጋ የድንግል ማርያም ስጋ ነው አይደል? በዛ ማንነት ውስጥ ተደብቆ ኤሎሄ ኤሎሄ ወይም አምላኬ አምላኬ ብሎ ሲጮህ ደካማ ስጋ መስሎ ታየ። አቅርቦተ ሰይጣን ነው። 9 ሰዓት ላይ ስንጸልይ እኛ ብዙ ጊዜ ጌታ ሆይ እኔ የማውቀው ነገር የለም እባክህን አድነኝ ይቅር በለኝ እያልን ስንሰግድ የማንን ኃይል እየጠበቅን ነው? የእግዚአብሔርን ኃይል። ስለዚህ እኛ በትህትና ዝቅ ባልን ቁጥር ኃይል እናገኛለን። ሰይጣን ሊይዘን ሲመጣ በምንለምነው አምላካችን ስም እንይዘዋለን ማለት ነው። ስለዚህ ነው ክርስቶስ የሚያደርጋቸው ነገሮች በሙሉ እኛ እንድናደርጋቸው ያደረገው። አቅርቦተ ሰይጣን የተባለውም ያ ነው። መቼም አርፎ ተቀምጦ የነበረውን ሰይጣን ማቅረብ እንዴት ይሆናል ብለህ ልትል ትችላለህ። ሊይዝህ ነው አድፍጦ የነበረው። ቅዱስ ጴጥሮስ ሲናገር ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል ዲያብሎስ ብሎ ነው የተናገረው። ስለዚህ በዙሪያ ያንዣብብ የነበረው መንፈስ ና ብለህ የምትይዘው በትህትና ዝቅ ብለህ ስትሰግድ ክርስቶስ ያደረጋቸው ነገሮች ስታደርግም ጭምር ነው ማለት ነው። 9 ሰዓት ያን ነው የሚያመለክተው። ተፈጸመ ብሎ ድንግል ማርያምንም ልጅ ሰጣት፣ ዮሐንስም ደግሞ እናት አገኘ። ለምድራችን ከሔዋን ቀጥሎ ቤዛ የሆነች ወይም ምትክ የሆነችው ድንግል ማርያም ናት። ሔዋን እናት ነበረች፣ የሕያዋን ሁሉ እናት ነች። ሔዋን ግን በ7 ዓመት ውስጥ ብቻ በገነት ላይ በሰላም ኖራ ከ7 ዓመት በኋላ የሕያዋን ሁሉ እናት መሆን ቀርቶ የጥቂት ልጆች እናት ብቻ ሆነች። ድንግል ማርያም ግን አሁን የሕያዋን ሁሉ እናት እንድትሆን ስሟን ለጠራ የኢየሱስ ክርስቶስንም አምላክነት ላመነ በሙሉ እናት ነች። ልጇን ያከበረ እሷን ያከበረ ክብር ለሚገባው ክብርን የሰጠ እናቱ ነች። የቀረ ደግሞ ቀረበት አይደለም።
ስለዚህ የድንግል ማርያም እናትነት የተሰጠበት ሰዓት ነው 9 ሰዓትና ኢቭን የምታመሰግንበትም ሰዓት ነው። ስሟንም ጠርተህ ይቅር በይኝ እናቴ ሆይ ከጌታ አስታርቂኝ የምትልበትም ሰዓት ነው። እግዚአብሔርንም ስለ ድንግል ማርያም ብለህ ይቅር በለኝ የምትልበትም ሰዓት ነው። ለምን ሰጥቶናል በዛ ሰዓት እና 9 ሰዓት በጣም የተለየ ሰዓት ነው። ለሰው ልጆች ነፍሱን ሰጠ ተፈጸመ ብሎ የጮኸበት ሰዓት ነው። የዛን ሰዓት ጨረሰ ሞተ ማለት ነው። ሞተ የምንለው ሞተ በስጋ ተብሎ የሚጸለየው ለዛ ሰዓት ነው እና እዚህ ሰዓት ላይ ስትጸልይ እንዴት እንደሚል አስበው። ከዛ ዮሴፍና ኒቆዲሞስ ደግሞ መጥተው ከመስቀል ላይ ያወረዱት ደግሞ 11 ሰዓት ነው ማለት ነው። 11 ሰዓት ጸሎት ደግሞ ይባላል። እንዲያውም ሲነገር ሰምተህ ከሆነ 11ኛው ሰዓት ሲባል አልሰማህም? ምን ማለት ነው? ያለቀችው ሰዓት በቃ የተገባደደ ሊመሽም ነው። ፍጻሜው ዘመንም ሊመጣ ነው። ክርስቶስም ስራውን ፈጽሞ ከመስቀል የወረደበት ሰዓት ነው። ዮሴፍና ኒቆዲሞስ ከመስቀል ሄደው ከጲላጦስና ከሄሮድስ አስፈቅደው ስጋውን እባክህን እንድንቀብረው ፍቀድልን ብለው እሺ ብሎ ተፈቅዶላቸው መጥተው ከመስቀል ላይ እያለቀሱ ያወረዱበት ሰዓት ነው። ከዛ ወርዶ ደግሞ ወደ መቃብር የሄደበት ሰዓት ነው። ወስደው ቀበሩት ይላል በጎልጎታ። አስበው፣ አምላክ ነው፣ ፈጣሪ ነው፣ መለኮት ነው፣ ግን ከስጋ ጋር ተዋህዷል። የጋለ ብረትን በመዶሻ ስትቀጠቅጠው እሳቱን ነው ወይስ ብረቱን ነው የቀጠቀጥከው? እሳቱንም ጭምር አብሮ ነው። መለኮትም ስጋ ጋር መጥቶ ተዋህደና አይሁድ ገረፉት፣ ተፉበት፣ ሰቀሉት፣ ቸነከሩት ሲባል አብሮ መለኮትም አለ ማለት ነው። ግልጽ ነው አይደለ? ስለዚህ ሲቀበርም ሞተ ሲባል በስጋ ሞተ ነው የምንለው፣ ግን ክርስቶስ አምላክ ነው፣ ሕያው ነው። ሞትን ለማሸነፍ መቃብር መግባት አይጠበቅበትም ነበር፣ ግን ሰው ሆኗል። ሰው ሆኖ ስለተወለደ ግዴታ መቃብር መግባት አለበት። መቃብር ሳይገባ ቢያድነን ኖሮ ሞትን ፈራው ይባላል፣ ወይ መቃብርን ፈራው ይባል ነበር ክርስቶስ። ገባ? ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ተብሎ የተነገረው ለዚህ ነው። ይኸው ግን መጥቶልሃል። የክብር ጌታ ኢየሱስ ክርስቶስ መቃብር ድረስ ወርዶ ተቀበረ፣ እንደ ሰው ተገንዞ ተቀበረ። ሰው ያደረገው ሰው የሚሆነውን በሙሉ ሆነ ከኃጢአት በስተቀር ይላል። ከኃጢአት በስተቀር ሁሉን አደረገ። መቃብር ድረስ ሄዶ ሞትን ተጋፈጠው። ሞት የት ጋር ነው ያለው? አለ የተባለበት ቦታ ሁሉ ሄደ። በምድር